ሰላም ሰላም ውድ የቻናል ቤተሰቦች ውድ የሰላም ቻናል ተከታታይ ቤተሰቦች እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ያለው እግዚአብሔር ይመስገን እና እንዴት ናችኋል? እኔ ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ በሰላም ቻናል። ሌላ ቻናል ከፍቻለሁ በነገራችን ላይ አበረታቱኝ እየገባችሁ ያኛውንም የዚህኛው አድሰንስ ያው እስከሚስተካከል ድረስ ማለት ነው። እስቲ በነገራችን ላይ አድሰንስ አፕል የጠየቃችሁ ልጆች እስቲ ንገሩኝ እባካችሁ፣ መልሱን አስቀምጡልኝ። ምን አይነት ምላሽ የተወሰኑ ልጆችን ጠይቄያለሁ። ያው ከሁለት ወር በኋላ የተባሉ ልጆችም አሉ። ጠብቁ ነው እየተባለ ያለ ነው ብለዋል። እና እስቲ አፕል ያስገባችሁ ልጆች ንገሩኝ፣ እንዴት ነው ያስገባችሁት? እና እስቲ ንገሩኝ፣ ብቻ ዝም ብላችሁ ንገሩኝ ለማጣራት ነው። እና ወደ ዛሬ ቪዲዮ ስመጣ ዛሬ አንድ ስግብግቡን ዝሆን ታሪክ ይዤላችሁ መጥቻለሁ እና እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ይህን ቤት ሰብስክራይብ እያደረጋችሁ ተቀላቀሉ። እንደምታውቁት በጣም አስተማሪ፣ አዝናኝ እና ቁም ነገር ያላቸው ቪዲዮዎች የሚለቀቅበት ቻናል ነው። ያኛው ሁለተኛው ቻናል እንደዛ ነው። ያው ተመሳሳይ ነገር ነው እና ሁለቱንም እየገባችሁ አበረታቱኝ ቤተሰብ። ያው ይሄኛው እስከሚስተካከል እዛኛው ላይቭ አስገቡኝ እስኪ እዛኛው ላይቭ ላይ ልቆይ እና አንድ ላይ ኮላቤት አደርገዋለሁ እና አበረታቱኝ ይላሉ ቤተሰቦቼ። እና ዛሬ ይዤላችሁ የመጣሁት ቪዲዮ የስግብግቡ ዝሆን ታሪክ ይሆናል ማለት ነው። በአንድ አካባቢ ተሰባስበው የሚኖሩ እንስሳቶች ነበሩ። ሁሉም አይነት እንስሳቶች አሉና ከነዚህ እንስሳቶች መካከል አንዱ ደግሞ ዝሆን ነው። እና እነዚህ እንስሳቶች በሚኖሩበት አካባቢ የሆነ ሰዓት ላይ ድርቅ ይከሰታል። እዛ አካባቢ ያለው ለምለም ሳር ሁሉ ይደርቃል። የሚጠጡት ውሃ እስኪያጡ ድረስ ወንዞችን ሁሉ ይደርቃሉ ማለት ነው። እና በዚህን ጊዜ በጣም ግራ ይጋባሉ እነዚህ እንስሳቶች በሙሉ ማለት ነው። ብዙ የዱር አራዊቶች እንስሳቶች ማለት ነው አብረው ነው የሚኖሩት። እና አቶ ዝሆን እዛ ካሉበት አካባቢ ትንሽ እንትን ብሎ ደግሞ በጣም ለምለም ስፍራና በጣም እንደ ጅረት የሚፈስ ወንዝ አለ ማለት ነው። እና አቶ ዝሆን ደግሞ ያንን ወንዝ እነዛን እንስሳቶች አላስጠቀም ብሏቸዋል። ግዛቱ የኔ ነው ብሎ ማለት ነው። ከዛ ወንዝ ላይ ማንም መጥቶ ውሃ እንዳይጠጣ ይከለክላቸዋል። ያሉበት አካባቢ በረሃ ነው በቃ እነዛ እንስሳቶች ማለት ነው። ምንም ውሃ የሚባል ነገር የለም እና በጣም በውሃ ጥም እየተጎዱ ነው። ተደጋጋሚ ለመኑት፣ ሄደው ጠየቁት ዝሆኑን። በፍጹም ይሄ የራሴ ነው፣ ይሄ ወንዝ ከዚህ ወንዝ አንድ ሰው መጥቶ እንዳይጠጣ፣ ይሄ ወንዝ የኔ ብቻ ነው ብሎ ያው ዝሆን ደግሞ በትልቅነቱ በግዙፍነቱ ምናምን ስለሚፈራ ምንም ማድረግ አልቻሉም እና በቃ በውሃ ጥም በጣም እንትን እያሉ ነው። ከዛ በቃ አሁን እንደዚህ በውሃ ጥም መሞታችን ነው እና እንደዚህ ከምንሞት የሆነ ዘዴ እንፍጠር፣ ከዛ ወንዝ ሄደን የምንጠጣበት ምናምን አሉና ቀበሮ ወታ ትላለች፣ የሆነ ዘዴ እንፍጠር ትላለች። ከዛ እንስሳቶቹ በጣም ፈሩ። እንዴ እኛ ከዝሆን ጋር ማን ነው ተጋፍጦ እዛ ወንዝ ጋር ሄዶ የሚጠጣው? ምን አይነት ዘዴ ስንፈጠር ነው ከዛ ወንዝ ሄደን መጠጣት የምንችለው? ምናምን ነው በቃ የሆነ ዘዴ ካልፈጠርን እዚሁ በረሃ ላይ ማለቃችን ነው፣ በውሃ ጥም ማለቃችን ነው ብሎ ይላሉ። በዚህ ጊዜ ኤሊ እኔ አንድ ሀሳብ አለኝ ብላ ትወጣለች። ከዛ በኋላ ከዛ ተናገረች የሀሳቧ ማለት ሀሳቧ ምንድን ነው? ዝሆንም ማጥመድ። ሁላቸውም አንድ ላይ ተባብረው እኛ ሁላችን አንድ ላይ ከተባበረን እኮ እሱ ብቻውን ነው፣ እኛ ደግሞ ብዙ ነን። ምንድነው የሚባለው? ለአንድ ብርቱ ሁለት መድኃኒት ነው የሚባል አባባል አለ እና እኛ ብዙ ነን፣ እሱ እኮ ብቻውን ነው። ስለዚህ እሱን በሆነ ወጥመድ እንትን ብለን ማጥመድ እንችላለን፣ እኛ አንድነት ከፈጠረን፣ እኛ ከተባበርን ነው። ከዛ እሺ ምን እናድርግ ምናምን ተባሉ። ከዛ ነገረቻቸው ሀሳቧን ማለት ነው። ሀሳቧን ነገረቻቸው እና አሁን ይሄንን ሀሳብ ሄዶ ለዝሆን የሚያቀርበው ማን ነው? ማን ነው ደፍሮ እሱ ጋር የሚቀርበው ብለዋል። ከዛ ሁሉም ፈሩ። ከዛ ኤሊ በድፍረት እኔ ሄዳለሁ አለች። ትሄጃለሽ? አዎ እሄዳለሁ፣ መልዕክቱን አደርሳለሁ፣ እሱ ጋር እሄዳለሁ አለች። ሄደች አቶ ዝሆን ጋር ማለት ነው። ከዛ ገና ከርቀት ሲያያት ተመለሽ ያላት ውሃ ልጠጣ ነው እሱ የመሰለው እና ተመለሽ፣ ከወንዜ አንድ ውሃ የሚባል ነገር እንዳጠጪ ብሎ ከርቀት ጮህባት። አይ ጌታዬ ውሃ ፈልጌ አይደለም የመጣሁት አለችው። እና ምን ፈልገሽ መጣሻል? አይ ለአንተ የሚሆን በጣም ትልቅ የሆነ ነገር ይዤልህ ነው የመጣሁት። ከዛ በቃ ከርቀት ወደ ወንዙ እንዳትጠጋ እንትን እያለ ነው፣ ተጠግታ እንዳትጠጣ ማለት ነው። ከዛ በኋላ ለአንተ የሚሆን አንድ ትልቅ ነገር ይዤልህ ነው የመጣሁት። ምንድን ነው ለእኔ ብለሽ ይዘሽው የመጣሽው ትልቅ ነገር? እኔን ለማጥመድ ነው የመጣሽው ምናምን ብሎ
ከዛ በኋላ ኧረ ጌታዬ አንተን ለማጥመን አይደለም የመጣሁት እኔ ለአንተ የሚጠቅም ነገር ይዤ ነው የመጣሁት ብላ አለችው። እና ከዛ ከስንት ክርክር በኋላ እሺ ተናገሪ ምንድን ነው ሀሳብሽ አላት። ሀሳቤ አንድ ቦታ ላይ ትልቅ ብዙ ማዕድን ያለበት አንድ ቦታ አለ እና ያንን ስፍራ ሄደህ ብትቆፍር ያንን ማዕድን ማውጣት ትችላለህ፣ ማግኘት ትችላለህ ብላ ትሏለች። ከዛ በኋላ ይሄ ሆን ብለሽ ያደረግሽው ወጥመድ ነው፣ እኔን ለማጥመድ የአሴርሽው ሴራ ነው ብሎ ይላታል። ከዛ በኋላ ኧረ አይደለም ጌታዬ፣ እዛ አለ ማዕድን አለ በእርግጠኝነት እዛ ቦታ ላይ ሄደህ በጣም ብዙ ነው ደግሞ አለች። በጣም ብዙ ነው እና ያንን ማዕድን ሄደህ ማውጣት ትችላለህ። ያው እሱ ስግብግብ ነው ዝሆኑ ማለት ነው። ያንንም ግዛቴ ነው ብሎ አሁንም ወንዙንም ከልክሏቸዋል። ከዛ በኋላ እንደገና ደግሞ ሌላ ደግሞ እንትን ለማለት ፈለገ ማለት ነው። ከዛ በኋላ ግን ውሸትሽን ከሆነ እኔን ለማጥመድ ያደረግሽው ነገር ከሆነ አልበቃ እገልሻለሁ፣ አለቀልሻል። እሺ አለች ሌላው ማለት ነው። ከዛ በኋላ እሺ የት ጋር ነው አለች። እኔ ያሳያለሁ አለች። ከዛ ከፊት ቅደም ያላት እሷ ከፊት እየመራችው እሱ ከኋላ እየተከተለ ያ ማዕድን የተባለበት ቦታ ላይ ሄዶ ማለት ነው። ከዛ በኋላ ደረሱና ይኸው ማዕድን ያለው እዚህ ነው አለች። ምንድን ያደረጉት ጉድጓድ ቆፍረዋል። ከዛ ጉድጓድ ቆፍረው ትልቅ ጉድጓድ ቆፍረው ያንን ጉድጓድ ደግሞ ከላይ አልብሰውታል እንዳያስታውቅ ማለት ነው። ከዛ አንድ የሆነ ጫካ አካባቢ ነው። ከዛ ሁሉም እንስሳቶች ደግሞ ጫካ ውስጥ ተደብቀዋል እንዳያያቸው ማለት ነው። ጫካ ውስጥ ተደብቀዋል። ከዛ ሀገር ሰላም ብሎ አቶ ዝሆን ሲከተል ኤሊን ከዛ በኋላ ይኸውልሽ ጋር ነው ይህንን ከቆፈርከው በጣም ብዙ ማዕድኖችን ማግኘት ትችላለህ ብላለች። ከዛ እውነት ነው ብሎ አቶ ስግብግቡ ዝሆን ያንን ቦታ ሲቆፍር ልክ ለመቆፈር እንትን ሲል ይዞት ግብት ወደ ጉድጓድ ውስጥ ማለት ነው። ጉድጓዱ ደግሞ ትንሽ ጠለቅ አድርገው ነው እንትን ያሉት የቆፈሩት ማለት ነው። ከዛ ቀና ብሎ ሲያሱ ጉድጓድ ውስጥ ነው ያለው። ከዛ ሁሉም እንስሳቶች ከተደበቁበት ወጡና ዙሪያ ከበቡት ጉድጓዱ ማለት ነው። ከዛ አሁንም ጮኸ እዛ ውስጥ ሆኖ ሳቅ እገላቸዋለሁ፣ ከዚህ ውስጥ ካላወጣችሁኝ እገላቸዋለሁ ምናምን ሳቆበት። እንግዲህ ሌሎች እንስሳቶች ማለት ነው የልባቸውን ሰርተው የለ እስቲ አሁን አንተ ከዚህ ውስጥ እንዴት መውጣት ትችላለህ? እኛ ካላወጣን እኮ ከዚህ ጉድጓድ መውጣት አትችልም። አሁን አንተ እዚሁ ትቀራለህ፣ እዚሁ ትሞታለህ፣ እዚሁ ጉድጓድ ውስጥ። እኛ ሄደን እዛ ወንዝ ጋር ሄደን እንደፈለግን እንጠጣለን፣ እንደፈለግን እንበላለን፣ እዛ በሰላም እንኖራለን ብለዋል። ከዛ ይዝታል በቃ ኤሊዋን በተለይ በቃ እገልሻለሁ ምናምን እያለ ይዝትባታል ማለት ነው። ከዛ በኋላ በቃ ምንም ማድረግ እንደማይችል ስላወቀ ከዛ ጉድጓድ ውስጥ መውጣት አይችልም። በጣም እንትን ነው፣ ረጅም ጠለቅ ተደርጎ የተቆፈረ ጉድጓድ ነው። እሱ ደግሞ ክብደቱ ወደ ላይ ከፍ ብሎ እንትን ብሎ መውጣት አይችልም። በጣም ከባድ ነው። ከዛ አሁን በቃ ወደ ፀባይ መግባት ስላለበት በቃ አሁን የፈለጋችሁትን አደርጋለሁ ማለት ነው። የምትፈልጉትን ነገር ሁሉ አደርጋለሁ፣ እባካችሁ በቃ ትተውት ሊሄዱ ነው እነሱና ትታችሁኝ አትሄዱ። ከዚህ ጉድጓድ ውስጥ ብቻ አስወጡኝ እና እናንተ ባላችሁት በሀሳባችሁ ሁሉ እስማማለሁ ምናምን። ከዛ በኋላ ተስማማለህ አሉት። ያው እነሱ ብዙ አይደሉም፣ በሁሉም ነገር እስማማለሁ አለ። ከዛ በኋላ ያው እነሱ ጨክነው ተፍተውት መሄድ ስላልፈለጉ አስወጡት፣ ከጉድጓድ ውስጥ አስወጡት እና ከዛ በኋላ በሉሉን እንዲደራችሁ ማለት ሄዱ ወደ ወንዙ ጋር ማለት ነው። እዛ በቃ ለምለሙ ቦታ ላይ ምናምን ይሄው አሁን እንደፈለጋችሁ እዚህ ይሄው ለምለሙንም ሳሩንም መብላት ትችላላችሁ፣ ውሃውንም እንደፈለጋችሁ መጠጣት ትችላላችሁ። ከዛ በኋላ እዚህ አብረን በአንድነት በፍቅር ተስማምተን መኖር እንችላለን ብሎ ከዛ አብረው ሁሉም እንስሳቶች ተሰብስበው ዝሆንም ከሌሎች እንስሳቶች አብሮ መኖር ተሰብስበው መኖር ጀመረ ማለት ነው። ከዛ በኋላ እስከ ዛሬ ድረስ በጣም ተሞኝቻለሁ አለ ዝሆኑ። እንዴት አሉት? ብቻዬን እዚህ ጫካ ውስጥ ሁሉም ነገር ሞልቷል። ሁሉ ይሄው ወንዙ ውሃው እንደፈለኩ ነው። ግን ደግሞ አንድም ቀን ደስተኛ ሆኜ አላውቅም። ከዛ አሁን ደስተኛ የሆንኩት ከእናንተ ጋር አንድ ላይ ስሆን ነው። እናንተ ከኔ ጋር ስትሆኑ ነው። ለካ ደስታ የሚሰጠው ባካበትነው ሀብት ብዛት ባለን ንብረት ብዛት ሳይሆን ከሰው ጋር አብረን ተዋደን ተፋቅረን አንድነት ፈጥረን ስንኖር ነው። ለካ የሚያምርብን ለካ አንድ ስንሆን ነው። እኔ ብቻዬን ለካ ተስገብግቤ በስግብግብነቴ ነው እስከዛሬ ድረስ ይህንን የመሰለ አንድነት፣ ይህንን የመሰለ ሰላም፣ ይህንን የመሰለ የእናንተን ሁሉ ፍቅር ያጣሁት በስግብግብነቴ ነው እና ለካ የሚያዋጣን አንድነቱ ነው። አሁን ሁሉንም ነገር ተረድቻለሁ ብለው እነዛም እንስሳቶች ተቀብለውት ይቅርታ አድርገውለት በሰላም በአንድነት ኑሯቸውን መኖር ጀመሩ ይላል ታሪኩ። ይሄን ይመስላል እና ከዚህ ታሪክ ብዙ ነገሮችን መማር እንችላለን። አንደኛ እንደ ራሴው ከዚህ ታሪክ ውስጥ ወስደው አንድ ሰው በጣም ጉልበተኛ ነኝ ሊል ይችላል። በጣም በቃ ከሁሉም በላይ ነኝ ሊል ይችላል። ነገር ግን ከሱ ጉልበት ይልቅ እሱ በጉልበቱ ከሚተማመነው ይልቅ ሌላ ጥበበኛ ሰው እሱን በጥበቡ ሊጥለው ይችላል። እሱ ምክንያቱም በቃ እንትን እያለ ያለው እየተማመነ ያለው በቃ ማሸነፍ እንደሚችል ነው። ምናልባት ግዙፍ ሊሆን ይችላል
ወይ በቃ ወፍራም ሊሆን ይችላል እና በዛ ነገር ሰዎችን እንትን እያለ ሊሆን ይችላል። ግን ደግሞ በጥበብ ደግሞ ጥበበኛ የሆነ ሰው ሌላ ሰው ደግሞ እሱ ሊጠላው ይችላል ማለት ነው። ሌላው ደግሞ ከዚህ ታሪክ ውስጥ የምናገኘው ስግብግብነት፣ ራስ ወዳድነት። ይሄ ሰውን ራስ ወዳድ በመሆኑ ነው ያወጡ ውስጥ ሊገባ የቻለው ያንን አንድነት ያንን የእንስሳቱን ፍቅር ሊያጣ የቻለው ማለት ነው። እና ስግብግብነታችን ብዙ ነገር ያሳጣናል። ብዙ ነገሮችን ልናጣ እንችላለን። የሰው ልጅ በአንድነት ነው አብሮ መኖር የሚችለው፣ በአንድነት ነው ሀገር የምታድገው። የሰው ልጅ በአንድነት በፍቅር ሲኖር ነው ሰላሙን የሚያገኘው እንጂ አንድ እንጨት አይነድም እንደሚባለው አንድ ዳኛ አይፈርድም እንዳይባለው አንድ ነው ምንጊዜም ማለት ነው። እስኪ የፈለገ በቃ እናንተ በወርቅ ተገባችሁ ያጌጠ ቤት ላይ የተገጠ ቦታ ላይ ብትኖሩ ሰው ከሌለ ምንም ነው ያ ነገር የምትኖሩበት ነገር። የፈለገ ገንዘብ ቢኖራችሁ ሰው አብሯችሁ ከሌለ ከንቱ ነው ማለት ነው። ስለዚህ የሚያዋጣን ፍቅራችን፣ አንድነታችን ነው እላለሁ ቤተሰብ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።